ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውለት አይደለ? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ፣ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሸማቀቅበታል። ጃኒ እንግሊዘኛ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግንም። በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው። ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው። አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ? ሙሉ በሙሉ እንግሊዘኛ ነው። አማርኛ ነው የምንማረው። ሙሉ አማርኛ ነው የምንማረው። ገባችሁ? ማንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁት። ማንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ቲክታከር በእንግሊዘኛ ሲያወራ ያየው? ንገሩኝ። ከዛስ ጃኒ ጋር ሙድ ተያዘ። ይያዝ። እኔ ስራዬን እየሰራው ነበር የዛኔ። እኔ ብር እየሰራው ነበር፣ ሜክ እያረኩ ነበረ። ምን ችግር አለው? አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ። ገባችሁ? እንደዚህ አስረዳችኋለሁ። እንደኔ አይነት ጀግና ሴት የለም። በጣም ጀግና ነኝ። በጣም ጀግና ነኝ ያልኩባችሁ መንገድ ነው ታውቃላችሁ። ላይክ በብዙ ፈተናዎች አልፌያለሁ። በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔርን ፈጣሪ መርጦኛል። በቃ አልኩኝ፣ እግዚአብሔር መርጠኸኛል። ደክሜ ነበረ፣ የሆነ ታይም ላይ በቃ ለወድቅ ነበረ። በጣም ይሰለቻል። በዚህ የሰው አፍ በስመ አብ። አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ፣ ጋድ አጠነከረኝ። እንደዚህ ደርሰሽ ያቺ ይዛች ቤት ውስጥ ተቀምጠሽ የስን ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ። ከዛ እግዚአብሔር አጠነከረኝ። አልዋሻችሁም፣ ደክሜ ነበረ፣ በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። በሰዎች ተጎድቻለሁ። ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ሰወድ ማለት ነው። ላይክ በቃ ሙጭጭ ነው የምለው። ላይክ ውድድ አደርጋለሁ። ታውቃላችሁ? እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም ሲጀመር። ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም ህይወታችሁ ላይ። ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነዋ። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልቤ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በስሱ መውደድ። ገባችሁ? እኔም ደግሞ በራሴ ነው እዚህ የደረስኩት እላችኋለሁ። ወዳችኋለሁና ማንም ኑሮት አይደለም እንደዚህ የደረሰው። ሞቲቬሽን ጃለነ ይላል እናሳ አቤት እኔ ጌታ። እሺ እና ይኸውላችሁ አሁን ኔቨር ጊቭ አፕ፣ ስፔሻሊ ሴቶች ተስፋ እንዳቆርጡ ህይወታችሁ ላይ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቄ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል?
እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይ ኮንፊደንሴን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደ ኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደ ኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ላይክ እዚህ ነኝ ያለሁት በራሴ ምክንያቱም ባልሰራ በራሴ ኮንፊደንስ ባይኖረኝ ኑሮ እዚህ አልደርስም ነበረ። ገብቷችኋል? ሶ ማንንም ሰው እንዳትሰሙ ኔቨር ጊቭ አፕ። ለሴቶች በተለይ ለሴቶች እሺ ጋይስ አደራ እንዳትሸወዱ። በተለይ ደግሞ በወንድ ምናምን ላይክ እኔ ያላቅም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። ብቻ በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ። ዲፕ አትውደዱ፣ ዲፕ አትሁኑ። ላይክ ከመጠን በላይ ለማንም ሰው አያስፈልግም። ሁሉም ነገር በመጠን ሲሆን አሪፍ ነው። ገባችሁ? ሁሉም ነገር መጠን ሊኖረው ይገባል፣ መስመር ሊኖረው ይገባል። ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው። ያንን ህግ ማለፍ የለበትም። ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው። ገብቷችኋል? ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው። ላይክ ዝም ብለሽ ነው የምትነጂው። እንደዛ ነው የምትሆኚው። የራስሽ ቀይ መስመር ሊኖርሽ ይገባል። ተረዳችሁኛ? ብቻ ብዙ ነገር ልነግራችሁ ፈልጋለሁኝ ግን በቃ በትንሹ ነግራችኋለሁኝ። ሌላውን ደግሞ ቀስ በቀስ ነግራችኋለሁ። ብዙ ነግራችሁ ነገር አለ። እኔ እየሰራው ሲሆን ደስ የሚለኝ ዝም ብሎ ማውራት፣ ጠዋት ተነስቶ ተግባር እኔ ጋር ሳታዩ ግን እኔ ዝም ብዬ የምጨቀጭቃችሁ ከሆነ አይመጣውም። ግን እኔ እየሰራው ሲሆን አትሊስት የሆነ እርምጃ ስራመድ ያንን እርምጃ ስታዩብኝ እኔ በደንብ ባወራ ኦፍ ኮርስ እኮራለሁ። ምክንያቱም እያሳየው ነው፣ የሆነ ስቴፕ እያሳየዋችሁ ነው። አትሊስት እየሰራሁኝ ነው ያለሁት። የምሰራውን ነገር ባወራ ምን ችግር አለው? ገባችኋ? ግን ማላደርገውን ነገር አላወራም፣ ዝም ብዬ አላወራም። ላይክ ግን እየሰራሁኝ ከሆነ በቃ በደስታ ነው የማወራው። ላይክ ኮርቼ ምናምን በቃ እንዲያድርጋለሁ እንደዚህ አድርጋለሁ። ለምሳሌ ትናንትና እንደዚህ ከሆነ ዛሬ እዚህ የደረስኩበት አሪፍ ከሆነ ምን ችግር አለው ስለ ትናንትና ብነግራችሁ? ምክንያቱም እናንተ ለኔ እኔ ለእናንተ ምን ሆናለሁ? ጥሩ ሞቲቬት ሆናለሁ። ምክንያቱም ከዛ ተነስቼ ነው እዚህ የደረስኩት። ገባችሁ? ወሬ አይደለማ እየተገበርኩት ስለሆነ ገብታችኋል አይደለ? ግን ዝም ብዬ ማውራ ከሆነ ሳላደርገው እኔ ህይወት ላይ ያ ነገር ሳይኖር ገብታችኋል? ዝም ብዬ ማውራ ከሆነ ይሄ ወሬ ነው። ገባችሁ? ይሄ ወሬ ነው። ሲተገበር ማየት አለብን ያንን ነገር። ተረዳችሁኝ? ሃርድ ወርከር ነኝ። ኦፍ ኮርስ ሃርድ ወርከር ነኝ። እየሰራሁ ነው። Yes? Okay. Yeah, or because the last one was I don't like it. Another one, the last one, 3, 2, 1. I'm gonna put Instagram, yes? I'm gonna say my friend from Ethiopia. Thank you. No problem. Humble. Okay. እና ወሬ ማላወራው ለዛ ነው ባጭሩ።
ዝም ነው የምለው በቃ የሆነ ወይ ግዲያ ፍራቻ ወይ ደግሞ እንደዚህ ይሆን አይደለም ሳወራ ምን ይዤ ነው ማወራው ያንን ነው እሺ አሁን ትልቅ መኪና ብገዛ የ16 ሚሊዮን ብር መኪና ብገዛ ታሪክ ብጽፈው ደስ ይላል ምክንያቱም ይሄንን ድሮ ዜሮ ነበርኩኛ ገባችሁ ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ ሶ ባወራም እንደፈለኩኝ በሆንም ኢትስ ኦኬ የሆነ ነገር ይዣለሁ አሳይቻችኋለሁ አድርጌዋለሁ ያልኳችሁ ነው እናንተም ደግሞ ታደርጉታላችሁ እኔ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው ደስ ይላል ሞቲቬት ይባላል ይሄ ተረዳችሁኛ